ስለ ሰዎች ስንመለከት የሚጠቅሙ አሉ፣ የሚጎዱ አሉ። ይሄ የሚታወቅ ነገር በጋድ የሚታይ ነገር ነው። የሚጠቅሙ አሉ፣ የሚጎዱም አሉ። ሰው ይጠቅማል፣ ይጎዳልም። ግን ከሰዎች ጋር ስንኖር በተለይ በቤተ ክርስቲያን ውስጥ አንዳንድ ክፍተቶች ለመፍጠር አንዳንድ ጊዜ ሁከት ለመፍጠር የተለያዩ ቻሌንጅ የሚያደርጉ ነገሮች ይነሳሉ። እንደነዚህ አይነት ሰዎች ጋር ለመኖር ግን ጥበብ ያስፈልጋል። ምን አይነት ሰዎች ናቸው? እስኪ በአራት ከፍዬ ልንገራችሁ፣ ይጠቅማችኋል ብዬ አስባለሁ። በአራት ከፍለን እናያቸው። አንደኛ እነዚህ ሰዎች ስማቸውን ልንገራችሁ። አይጠቅሜ ይጎዴ ይባላሉ። አይጠቅሜ ይጎዴ ይባላሉ። ይህ ማለት ሲብራራ ምን ማለት ነው? የማይጠቅሙ ግን የሚጎዱ ናቸው። ምንም አይነት ጥቅም የላቸው ግን ይጎዳሉ። ሁለተኛው ደግሞ አይጠቅሜ አይጎዴ ነው። አይጠቅሜ አይጎዴ ይባላሉ። ይህን ቃሉን ስንተነትን የማይጠቅሙና የማይጎዱ ናቸው። እነዚህ ነው የማይጠቅሙ እና የማይጎዱ ናቸው። ሶስተኛው ይጠቅሜ ይጎዴ ይባላሉ። ሶስተኞቹ ሰዎች ይጠቅሜ ይጎዴ ይባላሉ። ይሄ ማለት የሚጠቅሙ ግን የሚጎዱ ናቸው። እነዚህ የሚጠቅሙ ናቸው ግን ጉዳት አላቸው። ይጠቅሙሃሉ፣ ሳፖርት ያደርጋሉ፣ ይደግፋሉ፣ ግን ይጎዱሃል፣ መልሶ ራሳቸው ይጎዳሉ። አራተኛና የመጨረሻ ደግሞ ይጠቅሜ አይጎዴ እንላቸዋለን። ይጠቅሜ አይጎዴ እንላቸዋለን። ይሄ ማለት የሚጠቅሙና የማይጎዱ የሚጠቅሙ እና የማይጎዱ ናቸው። ጥቅም አላቸው ደግሞ ጉዳት የላቸውም፣ አይጎዱም። እንደዚህ አይነት ስለዚህ ከሰዎች ጋር ስንኖር እነዚህ አራቱ ሰዎች በቤተ ክርስቲያናችን ውስጥ እንዳሉ አውቃችሁ ተንቀሳቀሱ። አብሮ ለመኖር በጥበብ መመላለስ አስፈላጊ ነው።